ከአንድ ሰዓት በኋላ አንድ ሰው ወልዴ አርጋ ሆቴል በረንዳ ላይ ተቀምጦ ይጠብቃታል። ወርቁ መገኘቱን ያረጋገጠችበትን የአፈር ሳምፕልና የጥናቷን ኦሪጂናል ፋይል ጨምራ ታስረክበዋለች። ኮፒ ብታስቀር ወደ ፖሊስ ብትሄድ የሚከተላት ሌላ ሰው ግን ቢኖር ሁለተኛ አትታያይም። ማነች ሩት ደግሞ? አንድ ለአባቷ የሆነችው ልጅ ያኔ ስንገናኝ ፎቶዋ ከኪሴ ወድቆ ሳይትዝ አይልም? እኔም ልጅ ስለነበረኝ ሳልገልተው እሷም ልጅ አለመሆኗን በምርምር ደረስክባት? ሩት ሳምፕሉን ይዛ ማንንም ሳታስከትል ወልዴ አርጋ ሆቴል በረንዳ ላይ ትሄድ። የሚጠብቃት ሰው ማንነቷን አበጥሮ ስለሚያውቅ ለእሷ ሌላ ፍንጭ መግለጫ ያስፈልጋትም። እኔ ልጄ የምትናገረው ነው አይገባም። አሁን በደንብ ያስረዳህ ይመስለኛል። ሁሉም ነገር ወለል ብሎ ይታያል። ብትደውልላት ይሻላል። እንካ ሄሎ፣ ሩት ነሽ? ሄሎ አባ፣ ሩት ነኝ። ሩትዬ፣ እኔ ነኝ። አይዞሽ፣ ደህና ነኝ። ይኸውልሽ ልጅ፣ የምነግርሽን በደንብ አድምጪ። አጠገብሽ ማን አለ? ስፒከር ፎን ላይ አድርገው። ብቻዬን ነኝ ቢሮ ውስጥ። ይኸውልሽ ልጅ፣ የምትሰሩት ስራ የአንዳንዶችን ጥቅም የሚነካ ሆኖ ተገኘ። ስለዚህ መጨረሻ ላይ ያገኛችሁትን የምርምር የወርቁን ሳምፕል አፈር ከፋይሉና ከመጨረሻው ሪፖርት ጋር ይዘሽ ወልዴ አርጋ ሆቴል በአንድ ሰዓት ውስጥ እንድደርሽ። አዎ፣ በረንዳው ላይ የሚያውቅሽ ሰው ይጠብቅሻል። አደራሽ ማንም ሰው እንዳያውቅ፣ ፖሊስም ሆነ የመስሪያ ቤት ሰዎችሽ እንዳያውቁ። አባ፣ ይህን እንዴት አደርጋለሁ? ይሄ እኮ ህጋዊ መስሪያ ቤት ነው። አዳምጫችሁ ውሻ ይወሻል። ህግ ማስተማሩን ተይና የተባልሽው ደርስ። አለበለዚያ ያንቺም ያባትሽም አንገት ይታረዳል። ገባሽ? ማን? ወይኔ አባዬ፣ ችግር ውስጥ ነህ ለካ። መጫጫው አይጠቅምሽም። የተባልሽውን ቶሎ ብትፈጽም ይሻልሻል። ሳምፕሉን እኮ እኔ ብቻ አላገኘሁትም። አብሮኝ የሚሰሩትም እንደዚሁ ሌሎች ያውቁታል እኮ። ደግሞም ለዋናው መስሪያ ቤት ሪፖርት አድርገናል። ሪፖርቱ የስልክ መልእክት ነው። ሳምፕሉን የሚያውቁት እንዳልካቸውና ጸሐፊሽ ናቸው። አባትሽ ቀስ በቀስ ጆሮን እያዘራ ነፍሱ እየወጣ። እሺ ብቻ እሱን አትግደሉት። የፈለጋችሁትን አደርጋለሁ። የተባልሽው ሆቴል በረንዳ ላይ ልክ በ9 ሰዓት ድረሽ። የእኛ ሰው አጠገብሽ ይቀመጥና ሳምፕሉን ይቀበልሻል። ሌላም ቅያሪ ሳምፕል ይሰጥሻል። እሺ አሁን አባዬን ላናግረው? የለም፣ እሱ ይደርሳል። ያንን እንዳልካቸው የምትሉትን ጥጃ ማክረዋለሁ ብለሽ እሱንም የእሳት ራት እንዳታደርጊ ተጠንቀቂ። የአባትሽም ሆነ የእሱ ነፍስ አሁን በአንቺ እጅ እንደሆነ አትዘንጊ። ምንም አይነት ጀብዱ ለመፈጸም ብትሞክር ትርፍ አይኖርም። አርፈህ
ምን አደረግሽ? ምን ሆነሽ? ምንም አልሆንኩም። እያለቀሽ ነበር አይደል? ምንም አልሆንኩም። እንዳልክ አሳልፌ የሚሄድበት ቦታ ላይ ምን አብረሽ ልሄድ? አይሆንም፣ የግል ጉዳይ ነው። መጣሁ። ሰላም ሩት፣ የአባትሽን ደህንነት እንድነግርሽ ታዝዣለሁ። ሰላም ብለው መውሰድ ትችላለህ። ማንች አስተናጋጅ ቡና አንጭ። ሌላም መልእክት ይዤልሽ መጥቻለሁ። ትፍሽቴና ትፋሽሽን እንዳቆሙታለሽ። ተስፋ ያለሽ ልጅ ትመስያለሽ። የቂል ሴት ስህተት እንዳትሳሳች። ለኛ የምናሱስ ያለበት ይመስላል። አዎ፣ የጫትም የሲጃራም የመጠጥም ሱስ አለ። በይበልጥ ደግሞ የሰው ደም ሱስ አለ። ደም እስካፈስ ያንጠራራኝ ያወራጭ። ስለዚህ አንቺ ብትጠነቀቂ ጥሩ። ሩትዬ፣ ሩት። አባ ደህና ነህ? ሩትዬ፣ ስለ እኔ አትጨነቂ። ግን አሁንም ሌላ ነገር እንድታደርግ ይፈልጋሉ። አባ ደግሞ ምን ቀራቸው? በምትኩ የወሰድሽውን ሳምፕል በፊተኛው ቦታ አስቀምጠሽ አብሮሽ ለሚሰራው ምርምሩ ስህተት እንዳለበት ግለጭልኝ። ሰውየው የሰጠሽም ሳምፕል ሌላ ወርቅ መሰል ተራ ማዕድን ውስጡ ስላደረገ አዲስ ሪፖርት አዘጋጅተሽ የበፊተኛው እንዲሰረዝ መንገር አለብሽ። ይህን ካደረግሽ ሌላ ምንም እንደማይፈልጉ ገልጸውልኛል። እኛም ነፃ እንሆናለን። አባ እንዳልካቸው እኮ ሳምፕሉን ያውቀዋል። ጠፋ ብለውስ? ጠፋ ጠፋ ብቲ እንደገና እዛ ቦታ ቁፋሮና ምርምሩ ይቀጥላል። እኛ የምንፈልገው ተስፋ ቆርጣችሁ ወርቅ የለም ብላችሁ ቦታውን ትታችሁ እንድትወጡ ነው። መኖር ከፈለግሽ የተባልሽውን ብቻ አድርጊ። እንዴት ነው? ሰላም ነው? ሰላም ነው። ቅድም አባቴ መታመሙ ሰምቼ ነበር። መልዕክት ይዞ የመጣውን ሰውዬ ሳገኘው ነው የተረጋጋሁት። ታዲያ እንዴት ናቸው አባትሽ? ሆስፒታል ገቡ እንዴ? ደህና ነው። አሁን ቤት ውስጥ ነው። እንኳን ተሻላችሁ። ራሴ ሊፈታ ምን ላስመጣልሽ?
ግድ ያደረገኝ ነገር ልንገር። ምንሽ ደግሞ ሳምፕሉን ቼክ አደረኩት። ወርቅ አይደለም። አብሶሉትሊ ሳስተን ጀስት ብሪጅን ደጋግሜ ቴስት አደረኩት። ይህ የማይታመን ነገር ነው። ከዛ ሁሉ ሙከራ በኋላ አረጋግጠን እንዴት እንደዛ ሊሆን ይችላል? ይህ ወርቅ አይደለም ማለት ካምፓኒያችን አበቃለት ማለት ነው። ግን ሮታሪ ሹ ከፈለኩ አንድ ጊዜ ቼክ እናድርግ። እኔ ኔጌቲቭ ሪፖርት ለመጻፍ አምናት እንደማት እንዳልክ ቶሎ ሪፖርት መደረግ አለበት። ያለዛ ወደ ዲቴል ኤክስፕሎሬሽን ይገባል። በዛ ላይ ደግሞ የህዝቡን መልስ ለማስፈር የተያዘ ውድድር እንዲዘገኝ መደረግ አለበት። ታዲያ ምን አማራጭ አለ? ይህ ፌል ካደረገ የግድ ከቦታው ሌላ ሳምፕል ማምጣት ይኖርብናል። ኦፋሜ ማሲላ ነው ቪየኔ ሪቬሮ አንድ ሰው የጠበቅን ነበር ጓደኛችንን። ወይ እንብላ፣ በቃ እንብላ። እንነሳ። አንድ ያማ ማንጃሬ ታይ ሱ ለምሳሌ አንተ alla nostra salute. Salute. ወይ ስራ ባልደረቦች ናቸው። እቺ አላ ትባላለች። እቺ የቀረችው ዛሬ እራት ላይ ስንጠጣት የነበረው ምንድን ነው እሱ የሚያደርጉት? ደም እየጠጡ ዶንጋው ከመድረሱ በፊት ሶርማዎች ደምና ወተት ጠጣሉ ለመጠንከር። አይ ይሄ ፎቶ እዚህ ላይ አላምራ ሄሎ ምን ነው? ሄሎ አይ አጋጣሚ ነው ወይስ ምንድን ነው?
ቻው ባይ። ቀስ ብለን እንዳ ሄሎ ሄሎ፣ ጤና ይስጥልኝ። ስቴት ኤምራልድ መስሪያ ቤት ነው? አዎ፣ ማን ፈለጉ? እባክዎ ሩት እያሱን ፈልጌ ነበር። ሩት ማለት ነው? እኔ ዜና እባላለሁ። የአባቷ ጓደኛ ነኝ። ዜና ያባትሽ ጓደኛ? ሩት ለጊዜው የለችም። መልዕክት ካሉት? በጣም አስቸኳይ ጉዳይ ነው። እንደገባኝ ትደውልልኝ። ስልክ ቁጥሬ ልስጧት? 0911 53 አቶ ዜና። እሺ እሰጣታለሁ። እግዚአብሔር ይስጥልኝ የኔ ጌታ። ግን እርስዎ ማን ልበል? እንዳልካቸው እባላለሁ። ምንም አይደል። ምንም አያመጣም። በእጃችን ነው። የወደቀ ሬሳ በላ። ኦኬ ሊቆ፣ ምን ላይ ነው ያፈጠጥከው? ይሄ አንተ አይነት ስንጥር ጨዋታ መስሎ ነው? ይሄ ኦሩቶቶ ይባላል። የአፍሪካ አንጋፋ ጨዋታ ነው። እዚህ መገኘቱን በጣም ይገርማል። ሊቆ፣ ይሄንንም አጥንተዋል። መጫወት ሞክሯል። እንደ ሱሪዎች ባይሆን ሱሪ እንቆመራ ነው። ሊቁ፣ የምትበለጥበት ጨዋታ ተገኘ። እስቲ የሽንፈትን ጽዋ ላቅምሳ። አንድ ቀን የተጫወተ የአገሬ ገበሬ እንኳን ካንተ የተሻለ ይጀምራል። ሊቁ፣ እንዲህማ በአንዴ ተስፋ አትቆርጥ። ባይሆን የሚጠጣ ነገር ልጋብዝ።
ያፈሳል። አንተ ደደብ አመለጠህ አይደል? ሃሎ ዜና፣ ሃሎ ዜና፣ አድምጠኝ። መጽሐፉና ፒክቸሩ ደረሰ? አዎ ደርሶኛል። ችግርህንም በመጠኑ ተረድቼዋለሁ። ምንድነው እሱ እየሆነ ያለው? አድምጠኝማ ዜና፣ ቀላል ችግር አይደለም፣ ከባድ አደጋ ነው። በህይወቴ በልጄም ህይወት በእኔም በሷም በህይወታችን ዘመን ያሳለፍነው ሁሉ ሊጠፋ ተቃርቧል። ምንድነው እሱ የምታወራው? እዩ፣ ማወቅ የማይገባኝን ምስጢር አውቄ ለእኔም ለልጄም ጦስ ሆንኩባት። አሁን አንተን የማስቸግር የልጄን ህይወት እንድታተርፍልኝ ብቻ ነው። ማን ነው እሱ ህይወቷን የሚያጠፋው? ሰዎቹ ይታወቃሉ? የተደራጁ ቡድኖች ናቸው። በምስጢር ነው የሚንቀሳቀሱት። ምንም ከማድረግ ወደ ኋላ የማይሉ የትውልዶችን ምስጢር አፍነው የያዙ ቅጥር ገዳዮች ናቸው። ልዩዬ፣ አሁን የት ነው እኔ ላገኝ የምችለው? ግድ የለም፣ እኔ በጣም አምንሃለሁ። ይቅርታ ዜና፣ ችግር ውስጥ እንደከተትኩ ይገባኛል። ይኸውልህ፣ አሁኑኑ በሰጠው አድራሻ ጅማ ደውልና አግኛት። አደራህም አንድ ልጄን ከሞት አድንልኝ። አለበለዚያ ካገኟት አይራሩላትም፣ ይገሏታል። ዜና፣ በህይወቴ ያለችኝ እንቁ እሷ ብቻ ነች። ዜና፣ በቃ እኔ ተከታትዬ እደውልልሃለሁ። ደህና ሁን። ሄሎ፣ እንዳልካቸው? አዎ፣ ሄሎ። በቀደም የሩት አባት ጓደኛ ነኝ ብዬ ደውዬልህ ነበር። እባክህ ሩት ትኖራለች? ልረፍ ብላ ወደ ቤት ሄዳለች። ይኸውልህ እንዳልካቸው፣ የምነግርህን ነገር በጥንቃቄና በጥሞና አድምጠኝ።
ለጊዜው ማንነታቸው የማይታወቁ ጨካኝ ሰዎች በአንድ ሚስጥር ምክንያት አባቷን አፍነዋቸው ነበር። አሁን ግን ለጊዜው አምልጧቸው ደውለውልኛል። ቀጣይ ኢላማቸው ሩት ስለሆነች ካለችበት ቦታ ፈልገህ አግኛት እናም ወደማያሰጋት ቦታ ይዛት ሂድ። ሰማይ? አዎ ሰምቻለሁ። ይኸውልህ ችግር ካለ ደውልልኝ። ሄሎ ሩት፣ እቤት ነሽ? በቃ አደራሽን እዛው ጠብቂኝ፣ በፍጹም እንዳትወጪ። ለምን? በቃ መጣሁ። አደራሽን እንዳትወጪ፣ እዛው ጠብቂኝ። ሄሎ ሄሎ፣ ዜና እንዳልክ ሩትን ቤት አላገኘኋትም። ሳስዷት አይቀርም። እሺ እኔ አሁንም ለፖሊስ አመልክቼ ነገ እንደምንም ጅማ ገባለሁ። እንደምንም ነገ ገባለሁ አልኩ። እሺ የአቶ እያሱ ጓደኛ ነኝ ስትል ትልቅ ሰው መስለኝ ነበር። አሁንስ ትልቅ ሰው አይደለሁም። ማለቴ ትልቅ ነህ፣ ግን እንደኛው ያው ወጣት ነህ ለማለት ፈልጌ ነው። ሩትን በአካል አላውቃትም። ያየሁት የልጅነት ፎቶግራፏን። መልኳም ባየው እንዴት ጥሩ ነበር። ሩት ማለት ልጅ ነች። ይሄኛው አንተ እንደሆን ካወቅኩ። እዚህ ጋር ያለው አብሯችሁ የሚሰራ ልጅ ነው? አሁን እንኳን አብረን አንሰራም። ሉል ይባላል። ከዚህ ብዙም ሳይርቅ ወደ ጊቤ አካባቢ አንድ የኮንስትራክሽን ፕሮጀክት አለ እና እዛ አካባቢ ነው የሚሰራው። ሳሱ ይባላል ቦታ። ዜና ምንድን ነው የምትሰራው? እቺ ሳሱ ያልካት የት አካባቢ ነው ያለችው?
ጊቤ አካባቢ ያለው የኮንስትራክሽን ድርጅት ያልከውስ የመንግስት ነው? አይደለም፣ የመንግስት አይደለም። ግን በውጭ ሀገር ዜጎች ነው የሚመራው። ያው የምን ሀገር ዜጎች? የጣሊያን? ቢንጎ፣ እነሱ ናቸው ማለት ነው። አልገባኝም የምታወራው ነገር። ይኸውልህ እንዳልካቸው ታገሰኝ። አንድ እንቅልፍ የሚያሳጣ ዜና እነግርሃለሁ። የሩትን ህይወት አደጋ ላይ የጣለው የአባቷ ምርምር ጉዳይ ነው። ምን የሁሉ ጣጣ በምርምር ምክንያት ነው የምትለኝ? አዎ ምርምር። እመነኝ እንዳልካቸው የዚህ ሁሉ ጦስ ምክንያት የአቶ እያሱ የሪሰርች ጉዳይ ነው። የሪሰርቹን ውጤትም ለማቅረብ የዩኒቨርሲቲው አካዳሚክ ሴኔት ለልዩ ስብሰባ ቀጠሮ ይዞ ነበር። አይ ቲንክ ሃይ ክላስ ሚቲንግ ነው፣ ቪአይፒዎች የሚገኙበት። ሰዎቹም ሊያጠፏቸው የተነሱት በዚህ ምክንያት ነው፣ ጉዳዩን ለማገድ። ግን እነኚህ ሰዎች እነማን ናቸው? እኔም አላቃቸው። እስካሁን ድረስ የማውቀው ጉዳዩ አደገኛና አሳሳቢ መሆኑን ብቻ ነው። ለማንኛውም ብዙ ሰነዶች ስላሉ ብዙ ነገሮች አካፍልሃለሁ። አሁን ግን ፈርስት ቲንግ ፈርስት፣ ሩትን የት ልናገኛት እንችላለን? ግን ዜና፣ እኔ የሩት ጉዳይ በጣም እያሳሰበኝ ነው ያለው። ሩትን ማግኘት ቀዳሚ ስራችን ነው። ከሷ ባልተናነሰ ደግሞ ልዑል ያላችሁትን ጓደኛችሁንም አሁኑኑ እንደምንም ብለህ ይዘህ የምትመጣ ጥሩ ነው።